አሸናፊዎች የተለየ ነገርን አያደርጉም፣ ይልቅ ነገሮችን በተለየ መልኩ ያደርጋሉ እንጂ። እንዴት ከረማችሁ? you can achieve more የሚለውን የሽፍኬራን መጽሐፍ ማንበብ ከጀመርን ነው ዛሬ ምዕራፍ 14 ደርሰናል። ከንባባችን መልካም ፍሬ እንደምታገኙ ተስፋ እያደረኩኝ እነሆ ወደ ንባቡ ላችኋለሁ። መልካም ቆይታ። ምዕራፍ 14 አደጋዎች አደጋ አይደሉም። እንደ ነገሩ መሆንና ግዴለሽነት የጉዳት ሰለባ ወደ መሆን ያደርሳል። ሚስማር አጥሮት አንድ መንግስት ፈረሰ የሚል ታሪክ ላውራላችሁ። በዚህ ታሪክ አንድ ሰው ግዴለሽነት እንዴት ለመንግስት መፍረስ አስተዋጽኦ እንዳደረገ ነው የምናየው። ጊዜው በ15ኛው መቶ ክፍለ ዘመን አጋማሽ ግድም ነው። ንጉስ ሪቻርድ በህይወት ዘመናቸው ካለፉባቸው ውጊያዎች ሁሉ ከባዱን ሊገጥሙ ነበር። ንጉሱ በጣም ግዙፍ የሚባል ጦር ያላቸው ሲሆን ጦሩ በከፍተኛ ሁኔታ ለውጊያ ዝግጅት አድርጓል። በጣም የሚወዱት ፈረስ ጦሩን ይመራ ዘንድ ጥያቄ ያቀረቡ። ችግሩ እዚህ ጋር ነበር። የፈረስ ጫማ የሚሰራው ባለሙያ የሁሉንም ፈረሶች ጫማ ሲያደርግ ንጉሱ ለመረጡት ፈረስ ጫማ ሳያደርግ ቀርቷል፣ በብረት እጥረት። ነገር ግን ጠላት ወደ እነሱ እየተጠጋ ነበርና አሁን ለዚህ የሚያጠፉት ሽርፍራፊ ሴኮንድም እንኳን አልነበራቸውም። እርግጥ ሰውየው ጫማውን ኋላ ላይ አደረገው። ይሁንና ሙሉ እሽግ ሚስማር ከሌለ ጫማው ላለመውደቁ ማረጋገጫ መስጠት እንደማይቻል ተናገረ። ንጉስ ሪቻርድ ፈረስ ዝግጁ አልነበረም። ውጊያው ተጀመረ። ንጉሱ ጦራቸውን ደጋግሞ አበረታቱ። በእንዲህ አይነት ተግባር ላይ ሆነው ወደፊት ብቅ ከማለታቸው ነበር የፈረሱ ጫማ የወለቀው። ያን ጊዜ ፈረሱ አደናቀፈውና ንጉስ ሪቻርድ ተሽቀንጥረው ከመሬት ወደቁ። የፈራው ፈረስም መፈርጠጥን መረጠ። ይሄም ጊዜው ፈጽሞ ባልታሰበና ባልተገመተ መልኩ የብርቱና የአይበገሬው ጦር መሪ የንጉሱ ፈረስ አልባ ሆኑ። ይሄ ማለት ወታደሮቻቸው ሊያዩዋቸው አልቻሉም። ውጊያው እንደሚታወቀው ደግሞ መሪ ትልቅ ቦታ አለው። ይህን ጊዜ የተዋጊ ወታደሮቹ ሞራል ወድቆ እነሱ መሸሽ ጀመሩ። ብዙም ሳይቆይ የጠላት ጦር ያለ ብዙ ውጊያ በጦርነቱ ድል አደረገ፣ ንጉሱንም ማረከ። ምንኛ ያሳፍራል! ጥቂት ሚስማሮች ጠፍተው ታሪክ ተቀየረ። በጦርነት ድል እስከ መደረግም ተደረሰ። እንግዲህ በቀላሉ የምናያት ሚስማር እዚያ ሜዳ ግን ትልቅ ጠቀሜታ ነበራት። ተመልከቱ። ለነገሩ ይሄን በሚገባ በመገንዘብ ይመስላል ቤንጃሚን ፍራንክሊን ሚስማር ባለመኖሩ ጫማ ጠፋ፣ ጫማ ባለመኖሩ ደግሞ ፈረስ ጠፋ፣ ፈረስ ባለመኖሩ ደግሞ በጦርነት ሽንፈት መከናነብ ዕጣ ፈንታችን ሆነ፣ በጦርነት በመሸነፋቸው ደግሞ ዙፋናቸውን አጡ፣ ለዚህ ሁሉ ግን ትልቁ የሚስማር መጥፋት ነበር ያለው። ከላይ ያቀረብናላችሁ እውነተኛና በታሪክ መዝገብ ሰፍሮ የሚገኝ ታሪክ ነው። ታዲያ ይህን ታሪክ በርካታ ጥያቄዎችን የሚያጭር እንዲሁም በብዙ የምንማርበት መሆኑን አያጠያይቅም። አንደኛ፣ ለመሆኑ ለጠፋው የጫማ ሚስማር ማን ነው ተጠያቂው? መቼም ፈረሱ እንዳልሆነ ግልጽ ነው። ሁለተኛ፣ ንጉሱ ፈረሳቸው ዝግጁ እንዳልሆነ ያውቁ ነበር? ሶስተኛ፣ ካወቁ ታዲያ ለምን ፈረሳቸውን በሌላ ለጦርነት በሁሉም ዝግጅት የተደረገለት ፈረስ እንዲቀየር አላደረጉም? አራተኛ፣ ወይንስ ንጉሱ ፈረሳቸው ዝግጁ እንደሆነ ዋሽተዋቸው ሳያውቁ ቀርተው ይሆን? አምስተኛ፣ ጥያቄው ግን እሳቸው ራሳቸው ዝግጁ ነበሩ? ስድስተኛ፣ ዝግጁ ከነበሩ ታዲያ ለምን አስፈላጊ የሆኑ ግብአቶችና መሳሪያዎችን ሁሉ ሳያቀርቡ ቀሩ? ሰባተኛ፣ እንዴት ትልቅ ውጊያ ከፊት ለፊቱ የሚጠብቀው ጦር ለፈረሶቹ ሁሉ የሚሆን የብረት ጫማ ስሪት ጫማ ሳያዘጋጅ ቀረ? ይሄ ሁሉ ደግሞ ዞሮ ዞሮ ወደሚከተለው ያመራል። 1. ሐቀኝነት፣ 2. ኃላፊነት፣ 3. ተጠያቂነት፣ 4. ባለቤትነት፣ 5. ግዴለሽነት። ከላይ በታሪኩ የተመለከትነው ጉዳት የአንድ የጦር አባል ወይም የተወሰኑ አባላት ግድ የለሽነት የፈጠረው ውጤት ነው። ነገር ግን ያ የብረት ሰራተኛ ብቻውን ነው ያበላሸው? ከሱ በላይ ተቆጣጣሪዎቹ እንዲሁም የተቆጣጣሪዎቹ የበላይ ሹማምንት የጦሩ ጄኔራልስ? በመጨረሻ ንጉሱ ራሳቸውስ? ከዚህ ለመረዳት እንደሚቻለው በርካታ ሰዎች እንዝላል ሆነው ስህተት ፈጽመዋል። የእነሱ ቸልተኝነትና ነገሮችን በቀላሉ የማየት ችግር ለዚህ አሳፋሪና በታሪክ በመዝገብ የሰፈረ ውርደት ዳረጋቸው። እውነት ለመናገር ከሆነ በትዕዛዝ ሰንሰለቱ ያለው ማንኛውም መሪ ስራውን በአግባቡና በጥንቃቄ ቢሰራ ኖሮ ይህ አይነቱ ጦርነት ድምዳሜ ባለመጣ ነበር። የንጉሱ ጦር የተፈራ እጅግ ኃያልና ጠንካራ ነው። በዝግጅት ረገድም ብዙውን ጨርሰው
ይህንን ግን ተገቢ ቦታ ሳይሰጡት በመቅረታቸው ለሽንፈታቸው ምክንያት ሆነ። ከዚህ ታሪክ የምንማራቸው ሁለት ትምህርቶች፣ አንድ የተጠናቀቀ ለማለት የሚያስደፍር ዝግጅት ማለት የተጠናቀቀ ዝግጅት ማለት አይደለም። ሁለት የእኛ ጥንካሬ ደካማ ከሆነው የትዕዛዝ ሰንሰለታችን የተሻለ አይደለም። አንድ ነገር አስታውሱ። አንድ ነገር ወደ ትክክል በጣም በቀረበ መንገድ በመስራትና በትክክል በመስራት መካከል ያለውን ልዩነት ልክ በሞተና ሞተ ለማለት በሚያስደፍር ሰው መካከል ካለው ልዩነት ጋር አንድ አይነት ነው። በኦሎምፒኩ መንደር ማንም አትሌት ቢሆን 99% ስኬት ስላለው የወርቅ ሜዳሊያ ለማጥለቅ አይበቃም። ተጠናቋል ለማለት የሚያስደፍር ስራ ማለት የተጠናቀቀ አይደለም። ለምሳሌ በታሪክ 100 ዓመት ለማለት የሚያስችል ብሎ ነገር የለም። 100 ዓመት 100 ዓመት ነው። 99 ዓመት 100 ዓመት አይሆንም። ተጎጂ ወይም ሰለባዎችን እንዳይኖሩ ለማስቀረት መሞከር። አንድ የባቡር ላይ ተሳፋሪዎች ትኬት ተቆጣጣሪ ስራውን ለመስራት ተሳፋሪ ጭኖ ከነበረ ባቡር ውስጥ አንድ ፌርማታ ላይ ተሳፍሮ ገባ። ታዲያ የአጋጣሚ ነገር ሆኖ ገና የመጀመሪያውን ተሳፋሪ ትኬት ሲያይ የተሳሳተ መሆኑን ተረዳ። ይቅርታ እናትዬ፣ ያሹ ባቡር ትክክለኛው ባለመሆኑ በሚቀጥለው ሲቆም መቀየር አለብሽ አላት። ነገር ግን እሷ አልፎ የሌሎችን ተሳፋሪዎች ትኬት ሲመለከት ተመሳሳይ ሆኖ አገኘው። ዞሮ ዞሮ ቢያይ ለራሱ እስኪገርመው ድረስ የሁሉ ተሳፋሪ ተሳስቷል። ታዲያ በኋላ ላይ ግን ለካስ በተሳሳተ ባቡር ላይ በመሳፈር ቀድሞውኑ ስህተቱን የሰራው ራሱ መሆኑን ተገነዘበ። አንድ የትኬት ተቆጣጣሪ የሚሳፈርበትን ባቡር መስመር ትኬት ጠንቅቆ ማወቅ አለበት። ለዚያ መስመር የተመደበውን ትኬት ለማወቅ ደግሞ ገና ሲሳፈር መስመሩ ላይ መሆኑን ማረጋገጥ አለበት። ለነገሩ የሱን አለ እንጂ በሕይወታችን እንዲህ ባለማረጋገጥና ጥንቃቄ ባለማድረግ የምንገባባቸው ስህተቶች አሉ። የራሳችንን ጉድፍ ሳናይ በተሳሳተ ቴሌስኮፕ የሌሎችን ስራ ጉድፍ እንለያለን። መነጽራችን ከተሳሳተ ሁሉም ሰው ስህተት የሰራ መስሎ ነው የሚታየን። እናም ምላሽ ከመፈለጋችን በፊት ትክክለኛውን ጥያቄ መጠየቃችንን እርግጠኛ መሆን አለብን። ትልቁ ድንቁርና አለማወቅን አለማወቅ ነውና ከስርዓት ግዴታ ይቀድማል። አንድ የቱሪስቶች ቡድን ወደ አንድ ተራራ ሊወጣ ጉዞ ጀመረ። ነገር ግን ልክ ገና ተራራው ስር ሳሉ የአውቶቡሱ ሾፌር ወደ አውቶቡሱ ፊት ለፊት ሄደና ሁለት እጆቹን አጣምሮ ሲጸልይ ቱሪስቶቹ ተመለከቱ። ከጥቂት ደቂቃዎች በኋላ ተራራው መውጣቱ ተጀመረ። ነገር ግን ገና ግማሽ ያህል እንኳን ሳይጓዙ የአውቶቡሱ ሞተር ከመጠን በላይ በመጋሉ ሾፌሩ አውቶቡሱን ለማቆም ተገደደ። ወረድ ብሎ ከፍቶ ሲመለከትም ለካስ ራዲያተሩ ውሃ የለውም። ይህንን አስተካከለና ጉዞውን ቀጠለ። ሆኖም ጥቂት እንደሄዱ አውቶቡሱ መሃል መንገድ ላይ ቆመ። ለካስ ነዳጅ አልቋል። ደግሞም እንጥፍጥፍ ብሎ ነው ያለቀው። እርዳታ ያገኙ ሲሆን ተሳፋሪዎችም አውላላ ሜዳ ላይ ከመሆን ዳኑ። ጸሎት ጥሩ ነው። ሁሌም ስራችንን ከመጀመራችን በፊት መጸለይ አለብን። ለምሳሌም ፈተና ከመፈተናችን በፊት መጸለይ ያስፈልጋል። ግን አንድ ተማሪ ሳያጠና ቢጸልይ ምን ጠብ ሊለት ይችላል? የዚህ ሾፌር ጉዳይም ተመሳሳይ ነው። አንድ ሾፌር መኪና ከማንቀሳቀሱ በፊት ጎማ፣ ራዲያተር፣ የመሪ ዘይት፣ ፍሬን ዘይት፣ መብራት፣ ፍሬቻዎች፣ የውስጥ መብራቶች፣ ነዳጅና ባትሪ ቼክ ማድረግ አለበት። ከላይ የተመለከትነው ታሪክ ቁም ነገር መስራት ያለብን ነገርም ሆነ ግዴታችን በምንም አይነት ጸሎትና ስርዓት አይተካም ማለት ነው። እግዚአብሔር የሚረዱትን ብቻ ነው የሚረዳው። ከላይ ከተመለከትናቸው ምሳሌዎች ምናልባት የትኬት ተቆጣጣሪው የተጋነነ ሊመስል ይችላል። የአውቶቡስ ሾፌሩ ግን ብዙም ጊዜ የሚያጋጥም ነው። የአውቶቡስ ሾፌር ስለ አውቶቡስ አላውቅም ሊል አይችልም። ሾፌር እነዚህን ጠንቅቆ ያውቃል። ይልቅ የራሱን ዝህላልነት ነው። ቸልተኝነት ደግሞ ግድ የለሽነት መሆን ነው። ቸል ማለትና መዘናጋት ሁልጊዜም ለሰለባነት ይዳርጋል። ጉዳት በተለያዩ ምክንያቶች ሊደርስ ይችላል። ነገር ግን ዋነኛ ምክንያት ዝህላልነት ወይንም ግድ የለሽነት ነው። ግድ የለሽነት ለበለጠ ጉዳት እንደሚዳርግ በዕለት ተዕለት ሕይወታችን ተጨማሪ ምሳሌዎችን መጥቀስ ይቻላል። ለምሳሌም አንደኛ፣ በቤት ውስጥ የኤሌክትሪክ ሶኬት በአግባቡ ሳይሸፈን ክፍት ተደርጎ የሚተውባቸው በርካታ አጋጣሚዎች አሉ። ልጅ እንዳገኛቸው መሸፈን አለባቸው። ይሄ ካልሆነ ጉዳቱ እጅግ ይዘገንናል። ሁለተኛ፣ ብዙ አሽከርካሪዎች መቸኮላቸውን ብቻ በማየት ትራፊክ ፖሊስ ከሌለ ወይም የመኪኖችን ሁኔታ ብቻ አይተው ቀይ መብራት ይጥሳሉ። ይሄ ግን በከፍተኛ ፍጥነት የሚደረግ በመሆኑ ጉዳት ያስከትላል። ሶስተኛ፣ በተለይ እንደ ኢትዮጵያ ላሉ ሀገራት በጣም የቀረበ ምሳሌ ነው።
አንዳንድ ቸልተኛ የመንግስት አገልግሎት ሰጪ ተቋማት በመንገድ ላይ ጉድጓድ ቆፍረው ይተጉታል። ይህን ጊዜ በእግረኞች ላይ ትልቅ ጉዳት ይደርሳል። ከላይ ባየናቸው ምሳሌዎች ሁሉ ጉዳቶቹ ሊቀሩ የሚችሉበት ኃላፊነት የሚሰማው እና ትክክለኛ መልከታ ሲኖር ብቻ ነው። ኃላፊነትን መቀበል ጉዳትን ያስቀራል። ዓለማችን ባለቤትነት መቀበልን ትሻለች። አደጋዎች በእርግጥ አደጋ አይደሉም። ማርክ ትዋይን በአንድ ወቅት አንዴ ከመገደል ሁለቴ መጠንቀቅ ይበጃል ብለዋል። ከ10 አደጋዎች 8 ያህሉ ለአደጋ የሚያጋልጡ ሁኔታዎች ከመኖራቸው ሳይሆን አደጋ የደረሰባቸው ሰዎች ተገቢውን ጥንቃቄ ካለማድረጋቸው የሚመነጩ መሆናቸውን ስትሰሙ ምን ያህል ያስደነግጣል። አደጋ ሲደርስ የተለመደው የጦስ ዶሮ መፈለግ ነው። የአደጋውን ስረ መሰረት ከመመርመር ይልቅ ሰዎች ጥፋተኛ የሚደረግ አደጋውን አደረሰ ተጠያቂ ነው የሚባል ሰው ነው የሚፈልጉት። ለምሳሌም ያህል በአሽከርካሪዎች ዘንድ ለአደጋ የሚዳርግና ብዙ ጊዜ ጠንቅ መሆኑ የተረጋገጠው እያሽከረከሩ አጭር የጽሑፍ መልእክት ለመላክ መሞከር ወይንም በተንቀሳቃሽ ስልክ መነጋገር ናቸው። ስልክ እያወሩ መንዳት ልክ ጠጥቶ የማሽከርከር ያህል ነው። አደጋ መጋበዝ እንደሆነም ይታወቃል። ስልክ እያወሩ መንዳት በብዙ ሀገራት በሕግ የተከለከለና የሚያስቀጣ መሆኑ ለምን እንደሆነ ግልጽ ነው። በተጨማሪም የሚከተለው ባህሪ ለአደጋ ይዳርጋል። አንደኛ፣ ትኩረት ማጣት። መዘናጋት ለአደጋ ይዳርጋል። እያሽከረከሩ ስለ ስራ፣ ስላልተሳኩ ነገሮች፣ ስለ ፍቅረኛ ወዘተ ማሰብ እና ማብሰልሰል ለከፋ አደጋ ያጋልጣል። እንዲህ ስናደርግ ትኩረት እናጣለን። በአንድ ወቅት አንዲት እናት የ3 ዓመት ልጇን ጆሮዋን አላስቀምጥ ብሎ ስለሚያማት ሐኪም ዘንድ ወሰደቻት። ሐኪሙ ምርመራ ካደረገ በኋላ ህመሙን ለይቶ ልጅቷ እንክብል መዋጥ እንደሚያስቸግራት በመገንዘብ ለእናቷ ማስታወሻ በመተው ሽሮፕ አዘዘላት። ታዲያ የተወው ማስታወሻ በቀን 5 ጊዜ ለልጅቷ 10 ጠብታ ይሰጣት የሚል ነው። እናቷ ነገሩን ተረድታ እና ረክታ እሽቷን በመግለጽ ልጅቷን ይዛ ሄደች። ከሁለት ቀናት በኋላ ግን ያቺው ልጅ በአምቡላንስ ወደ ድንገተኛ ክፍል ተጭና መጣች። ያ መድኃኒት አዞላት የነበረው ሐኪምም ለማማከር ተጠራ። ሐኪሙም በቀን 5 ጊዜ ያህል 10 ጠብታ ያህል አጠጥታት እንደነበረ እናትን ጠየቀ። እናትም አሁን ሰጥቻታለሁ አለች። ሐኪምም እንዴት አድርገሽ ሰጠሻት ሲላት በጆሮዋ በኩል ብላው ቁጭ። ሐኪምም ደንግጦ ምን ነካሽ? እንዴት ታደርጊያለሽ? ልጅቷ እኮ እንክብል በአፍ ለመዋጥ አትችልም እያልኩሽ ጭራሽ በጆሮዋ ያልተባልሽውን እንዴት ታጠጫታለሽ? በአፍ የሚጠጣ ብዬ ከተናገርኩ እኮ ብሎ ጮኸባት። እዚህ ጋር ምን ተባለ? ምንም ያልመረዳዳትን ችግር እናያለን። ለመሆኑ የማን ጥፋት ነው? ከላይ ያየነው አለመግባባት ጥፋት ነው። ግን አለመግባባቱ ከምን መነጨ? እናት በበኩሏ ለልጄ እንዴት ነው መድኃኒት የምሰጠው በማለት ኃላፊነት ተሰምቷት አልጠየቀችም። ትዕዛዝ አጠቃቀሙ ይብራራልኝ ብላ መጠየቅ ስትችል አልጠየቀችም። ሐኪምን በሚገባ በማብራራት እናት ጥያቄ ካላት እንድትጠይቀው እድል ቢሰጥ ነበር ተጠያቂነት የሚያመልጠው። አንድ አባት ጠዋት ማልዶ ወደ ሥራ ሲሄድ ጠረጴዛ ላይ መድኃኒት በውስጡ ያለ ብልቃጥ ክፍቱን ትቶ ተመለከተ። መጀመሪያ የመጣለት ለምን ክፍት ተተወ የሚል ሲሆን ወዲያው ለምን አልዘጋውም ብሎ ራሱን መክሯል። ግን ሰዓቱን ሲያይ በጣም ረፍዷል። በመሆኑም ምንም ሳያደርግ ሄደ። ባለቤቱም ኩሽና ውስጥ ብዙ ሥራ ነበራትና ነገሩን ሳታስተውል ቀረች። እጅግ በሚያስደነግጥ መልኩ ባል ተደውሎለት ልጁ ሆስፒታል ደርሶ መሞቱን ተረዳ። ልጁ በሞተውም በግድ የለሽነት ክፍት ተትቶ የነበረው መድኃኒት ከመጠን በላይ አብዝቶ በመውሰድ ነበር። አባት የፈለገ ቢረፍድበትም መድኃኒት የሚያህል ነገር ልጅ እንዳያገኘው አንድ አፍታ ከድኖ መደበቅ ምንም ሊከብደው ባልተገባ ነበር። ይሄ ባይሆን ባለቤቱን አስጠንቅቆ መሄድ ነበረበት። ግን ሁለተኛው አማራጭ እንኳን ብዙም አይመከርም። ሚስት ተነግሯት ወዲያው ልትረሳ ትችላለች። እሱ ራሱ ቅድሚያ ሰጥቶ ነገሩን ማድረግ ነበረበት። ሁለተኛ፣ የደህንነት መጠበቂያ መመሪያዎችን ሳይጠብቁ መቅረት። ቸልተኝነት ሰዎችን ለአደጋ ያጋልጣል። ይሄ እንደ የዋህነት ተደርጎ ፈጽሞ መታየት የለበትም። ቸልተኝነትና ግዴለሽነት ነው። ለምሳሌ ያህል መኪና ሲሳፈሩ ወይንም ሲያሽከረክሩ የደህንነት መጠበቂያ ቀበቶ አለማሰር ጥሩ ምሳሌ ነው። ሶስተኛ፣ መመሪያዎችን አለመከተል ወይንም ያልተሟሉ መመሪያዎች። ለምሳሌም በስራ ቦታ ሰዎች አንድ ስራ እንዲሰሩ ይነገራቸዋል። ሆኖም ለዚህ አስፈላጊ የሆነ የተሟላ መሳሪያ ሳይሰጣቸው ይቆራል። እንዲህ አይነቱ ባህሪ ደግሞ በደህንነትና በውጤት መቀለድ ነው።
ስራን የሚሰጠው ሰው ሆነም ተቀባዩ በቂ መመሪያ መስጠቱን ማረጋገጥ ይኖርባቸዋል። አራተኛ መዘናጋት ወይንም ከመጠን በላይ በራስ መተማመን ነው። ከመጠን በላይ በራስ መተማመን ወደ እብሪት ያመራል። ለእኔማ ይሄ ፈጽሞ አያሰጋኝም የሚል አጉል እምነት ወደ ግድ የለሽነት ማምራቱ አይቀርም። በዚህ የተነሳ የተለያዩ አደጋዎች ይከሰታሉ። በራሳችን ስንተማመን ጥሩ ውጤት እናመጣለን። ከመጠን በላይ በራሳችን ስንተማመን ግን መጥፎ ውጤት ይመጣል። አምስተኛ በሚገባ አለመዘጋጀትና አለማቀድ ነው። ስለ አንድ ሂደት በሚገባ አለማሰብ ለትልቅ ኪሳራ ይዳርጋል። ምንም ነገር በአግባቡ ሳናቅድ ጭራሽ መቸኮል መጀመር ውጤቱ ጥፋት ነው የሚሆነው። በመሆኑም ውጤታማ የሆነ ማቀድ ለጥንቃቄ ተመራጩ መንገድ ነው። ስድስተኛ በስራ አለመኩራት ነው። በስራ መኩራት ለጥሩ ውጤትና ደህንነት ያበቃል። ሁሉንም አይነት እንቅፋትም ያስወግድልናል። ለመልካምና ተመራጭ አካባቢ ሁኔታም የተመቸ ይሆናል። ሰባተኛ ዘላቂ ስቃይን ሊያመጣ በሚችል መልኩ የአጭር ጊዜን ስኬትን መፈለግ ነው። ደህንነትን አደጋ ላይ የሚጥል የአጭር ጊዜ ስኬት አርቆ ለማየት አለመቻል ነው። ሁላችንም በተሻለ ፍጥነት እንዲሁም ውጤታማነት መስራት እንፈልጋለን። ሆኖም ግን ገና ለገና ጊዜ እንቆጥባለን ብለን የደህንነታችንን አደጋ ላይ የሚጥል ነገር ውስጥ እንዳንገባ ማሰብ አለብን። ይህንን አስፈላጊ ጥያቄ መጠየቅ ካልቻልን አደጋ መፈጠር እድሉ ከፍተኛ ነው። ለምሳሌ ጽጌረዳ ለመቅጠፍ እጃችንን ስንሰድ ተጠንቅቀን መሆን አለበት። አለበለዚያ ግን በእሾህ ልንወጋ እንችላለን። ግዴለሽነት ሲኖር አደጋው የአጋጣሚ ጉዳይ አይደለም፣ እብሪት ለአደጋ ስለመዳረጉ። ለዚህ ጥሩ ምሳሌ የሚሆነን ክስተት በ1912 ነበር እውን የሆነው። በወቅቱ ዓለም የማይረሳው ታይታኒክ መርከብ መስመጥ ተከሰተ። በወቅቱ ታይታኒክ 46328 ቶን የምትመዝን ሲሆን 882 ጫማ ያህል ርዝመት ያላትና ከ2500 ያላነሱ ተጓዦችን አሳፍራ መሄድ የምትችል የዓለማችን ቁጥር 1 ትልቅ መርከብ ነበረች። ታይታኒክ እንደ መዋኛ፣ ጂምናስቲክ መስሪያ፣ የሚኒ ጎልፍ መጫወቻ፣ ከፍተኛ ደረጃ ያላቸው ሬስቶራንቶች ወዘተ ያሉ የተሟሉ ነገሮች ነበሯት። ሆኖም ታይታኒክ በዚህ ሌሊት ጉዞ ላይ ሳለች በአምስቱ ውሃ የማይገደቡ የመከላከያ አካላቶቿ ትልቅ የበረዶ አለት ጋር ተጋጨች። በጥቂት ሰዓታት ውስጥም ታይታኒክ ሰምጣ 1513 ሰዎች ሞት መንስኤ ሆነች። እዚህ ጋር በጣም የሚያሳዝነውና መጠየቅ ያለበት የታይታኒክ መርከበኞችና የካፒቴኑ በረዶ በበዛበት አካባቢ እንደሚሄዱ ቅድመ ማስጠንቀቂያ ተሰጥቷቸው የነበረ መሆኑ ነው። ተደጋጋሚ ማስጠንቀቂያ ቢሰጣቸውም እነሱ ግን ይህንን ቸል ብለው በትናንሽ ነገሮች ተወጥረው ቆዩ። ጉዞ ከተጀመረ በኋላ ማስጠንቀቂያው ቢደጋገምም የታይታኒክ መርከበኞችና ካፒቴኑ ግን ተውን፣ አጉል የሲግናል ጭውውታችሁን አታጨናንቁን በማለት እብሪት የተሞላበት ምላሽ ይሰጡ ነበር። ከዚህ አደጋ ራስን መጠበቅ ይቻል ነበር፣ በደንብ እንጂ። የታይታኒክ መርከበኞች ማስጠንቀቂያውን ቸል ከማለታቸው ባሻገር አደጋው ከተከሰተ በኋላ ተሳፋሪውና ራሳቸውን ለማዳን ያስቻሉ የነበሩ የህይወት አድን ጀልባዎች ሳይዙ ቀሩ። ያን ያልታሰበውና ያልተገመተው ሲመጣ ግን ምን ያዋጣቸው? እናም የታይታኒክ መስመጥ አጉል እብሪትና ቸልተኝነት የተከፈለ ዋጋ ነው። የበለጠ ውጤት ማግኘት ከፈለግን በግዴለሽነት ምክንያት የሚመጣን ጉዳት ከወዲሁ እንከላከል። የድርጊት መርሃ ግብር 3 በእርሶ ቸልተኝነት ምክንያት ጉዳት ያስከተሉበትን አጋጣሚዎች ይጥቀሱ። ቸልተኛ ባህሪን እንዴት ማሻሻል ይቻላል ለሚለውንም 3 አጋጣሚዎች ይጥቀሱ። በመልካም ሰው እጅ ያለ ገንዘብ መልካም ሲያደርግ፣ በክፉ ሰው እጅ ያለ ገንዘብ ደግሞ ለጥፋት ይውላልና እያንዳንዱ ክብሩን የጠበቀ ሰው የበለጸገ ሊሆን የሞራል ግዴታ አለበት። እንግዲህ የምዕራፍ 14 ንባባችን ይህንን ይመስል ነበር። አብራችሁን ስለቆያችሁ በጣም አመሰግናለሁ። ከንባባችን በወሰዳችኋቸው ቁም ነገሮች መልካም ፍሬ እንደምታፈሩባቸው ተስፋ እያደረኩኝ እስካሁን አብራችሁን ስለቆያችሁ በድጋሚ አመሰግናለሁ። በመቀጠል ምዕራፍ 15 እንመለከታለን። ቸርን ሰንብት።